እንዴት ናችሁ? በኳታር በየመን እንዲሁም በኢራን የምትኖሩ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ ይላችኋል የኢትዮጵያ ኤምባሲ በዶሃ። እንኳን ደስ ያላችሁ የምትለው እንኳን ጥያቄ ምልክት ውስጥ ግባና አንዳንድ ነገሮችን ነግራችኋለሁ። ፓስፖርት ጋር በተመለከተ የተወሰነ ማሻሻያዎች ተደርገዋል። እንዲሁም ጋብቻ ላይ ሲቀጥል ደግሞ ሶስተኛው የኢትዮጵያ ኮሚኒቲ በኳታር ያዘጋጀው ፕሮግራም አለ። ሶስቱን ማሳያችኋለሁ፣ ተከታተሉኝ። እንግዲህ ስለ ፓስፖርት የያዘው ሰነድ እንግዲህ ይሄ ነው። አዲስ ፓስፖርት ለማውጣትና ፓስፖርት ለማሳደስ 760 ሪያል ነው። እንግዲህ የኮሚኒቲ ሲጨመርበት ልክ እንደ በፊቱ 900 ምናምን ይሄዳል። የኮሚኒቲው ግዴታ ነው ግዴታ አይደለም። እንግዲህ ስብሰባ አለ። ስብሰባ እንግዲህ አርብ አለ ተብሏል። ሜይ 1 ስብሰባ አለ። እሱንም እነግራችኋለሁ፣ የዛኔ እንወያይበታለን። የመጠቀሚያ ጊዜ አልቆ የጠፋ ፓስፖርት ወይም ከአንድ አመት በላይ የመጠቀሚያ ጊዜ ያለው ፓስፖርት እድሳት። ይሄ ማለት በፊት ላይ 1900 ምናምን ብር ሲከፈልበት የነበረው ነው እና አሁን 1140 ነው። እስከነ ኮሚኒቲው 1300 ምናምን ሊደርስ ይችላል። ሶስተኛው ደግሞ ከአንድ አመት በላይ የመጠቀሚያ ጊዜ እያለው የጠፋ ፓስፖርት እድሳት። ይሄንን እርግጠኛ አይደለሁም። ይሄ እርግጠኛ አይደለሁም። እንግዲህ ካረጉት አሪፍ ነው። አሁን ብዙዎቻችሁ ስጠይቁኝ የነበረው ፓስፖርት ጊዜ ያለው ማደስ ይችላል ወይ ምናምን የሚለው እንግዲህ የፖሊስ ክሬዳንስ የማያስፈልገው ከሆነ ምናምን አሪፍ ይመስለኛል። 1520 ነው። ቀጣይ የመጠቀሚያ ጊዜ ያለው ፓስፖርት እድሳት እርማት ካለው ማለት ነው። እርማት ካለው ስታድሱ የሆነ ስህተት የእድሜ ስህተት ሊሆን ይችላል፣ ኦር ደግሞ የስም ስህተት ምናምን እርማት ካለው ከ700 ምናምን ብር ወደ 1140 ምናምን ብር ይደርሳል ማለት ነው። ከአንድ አመት በላይ የመጠቀሚያ ጊዜ እያለው የተበላሸ ፓስፖርት እድሳት፣ የተበላሸባችሁ ወይ የሆነ ነገር የሆነ ማለት ውሃ ነክቶት ሊሆን ይችላል፣ ኦር ደግሞ ተቃጥሎ ምናምን እንደዚህ አይነት ነገሮች ከሆኑ እንግዲህ 1140። እዚህ ጋር ደግሞ የይለፍ ሊሴ ፓሲ ማለት ነው። የይለፍ ነጭ ወረቀት የሚባለውን እንግዲህ አሁን ላይ እናስከፍላለን እያሉ ያሉት 456 ሪያል ነው። ይሄ ነገር ኤምባሲው ታስረው የሚገቡትን ሰዎች ይመለከታሉ። እሱም ጥያቄ ነው። እንግዲህ እንጠይቃለን። እንደነገርኳችሁ አርብ ሜይ 1 አለ። የዛን ቀን እንጠይቃለን። የይለፍ ሰነድ ሊሴ ፓሲ እየጠፋ አውጥታችሁ እንግዲህ ድጋሚ ለማውጣት ከሄዳችሁ 200 ምናምን ብር ይጨምራል ማለት ነው። 646 ይገባል። ትውልደ ኢትዮጵያውያን መታወቂያ እንግዲህ የዚህ የተወለዱ ልጆች ለማውጣት ለአዋቂ አዲስና አድሳት 1140 ነው። ከ18 ዓመት በታች ለሆኑ ልጆች አዲስና አድሳት እንግዲህ 760 ነው ማለት ነው። ይሄ ራሱ አጠቃላይ ሂሳቡ ፌር ነው ብዬ አላምንም። እንደኔ በጣም ተወዷል ተጋኗል ብዬ አምናለሁኝ። እንግዲህ ስብሰባው ላይ ምን አይነት ምክንያት እንደሚሰጡን ሜይ 1 እንግዲህ እናያለን ማለት ነው። እሱን ደግሞ አሁን እነግራችኋለሁ። እንግዲህ እንደምትመለከቱት የኢትዮጵያ ኮሚኒቲ በካታር የስብሰባ ጥሪ ብሎ 24/4/2026 ለቆ ነበረ። እንግዲህ አጠቃላይ ይሄ የሚተነተነው ስላለው ስለ ነባራዊ ሁኔታ እዚህ ምን ማድረግ አለብን፣ እንዴት መሄድ አለብን ምናምን የሚለውን ነው የሚያብራራው። ስለዚህ መቼ ነው የሚለው እንደምትመለከቱት እንግዲህ አርብ ሜይ 1 2026 አርብ ሚያዚያ 23 2018 ማለት ሚያዚያ ያሁኑ አርብ ማለት ሲሆን ቦታው ደግሞ ገልፍ ፓራዳይስ ሆቴል አልካሊጅ ስትሬት ሙሸሪብ ዶሃ ይላል። ሰዓቱ እንግዲህ 5 ፒኤም በኢትዮጵያ አቆጣጠር ደግሞ ከምሽቱ 11 ሰዓት አካባቢ ማለት ነው። እንግዲህ መታችሁ መናገር የምትፈልጉ ልጆች ገልፍ ፓራዳይስ ሆቴል አልካሊጅ ስትሬት ሙሸሪብ ዶሃ ማለት ነው። ስለዚህ እዛ መታችሁ እንግዲህ ረዝመዋል። ሁላችሁም ካዳመጣችሁት መልካም ነው ብዬ አስባለሁ። አመሰግናለሁ።